ባለስልጣን በእውነት መሆናቸው እዚህ ውስጥ ልበ ብርሃኖች ያው ማየት የተሳናችሁ ናችሁ። ቅር እንዳይላችሁ፣ ማየት እኮ ምቀኛ ያደርጋል። ማየት ብዙ ክፉ ነገር አለ። እውነቴን ነው የምላችሁ። ጥሩ ነገር እንዳለ ሁሉ የከፋ ነገር አለ። እናንተ ግን ጻድቃን ናችሁ። እውነቴን ነው። አንድ ጊዜ እኔ ራሴ የገጠመኝ ልንገራችሁ። ወጣት ድምፃዊ ሆኜ ዘፈንኩበት ጊዜ ወዲያው በጣም እጅግ ባልታወቀ ሁኔታ እንደው በማይገመት ሁኔታ ፌመስ ዘፋኝ ሆንኩኝ ማለት ነው። ወዲያው መኪና ገዛ። መኪና እየነዳሁ ግን አንድ ሬኖ ሮቤት የሚሏት ነበረች፣ እንደዚህ ማርሽ የሚቀየርባት ከፊት ነው። እሷን እየነዱ ወንድና ሴት ይሄዳሉ እና እየነዱ ሲሄዱ ጨቃጨቃሉ ምናምን እና እንደዚህ ብዬ የማያገባኝ ነገር አያለሁ ባላይስ እያየ ሲሄድ የሆነ ነገር ተዋለች። እሷ መሰለኝ ምንድን ነው ምን አባቱ ነው የሚያየው? የተጣሉ ነበር ያየው ስትለው ሳቀልኝና እንዲህ ያረግ ማለት ነው እንጂ እዛ ጋር ቆመውና ጠብቀኛል። አቆምኩና መኪናዬን ጠበቅኩት። ደህና ነህ እያለ ደረሰና በጥፊ ብቻ ምን አባህ ሆነህ ነው ከወንድ ጋር ያለች ሴት የምታየዋል? እኔ የምታውቀኝ መስሎኝ ነው። ታውቂያለህ የምታውቀኝ መስሎኝ ነው አልኩ። ምን አባህ ስለሆንክ እናውቅሃለን። ዝፈን አለኝ። ያው ዘፈን ሲለኝ በቃ እንደማረኝ አወቅኩ። ያው ማማዬን በጣም ፌመስ ነው የነበረ። እሺ አልኩና እንደተበረከው ደግሞ ያማርረ ዘፋኝ መጥቶ ዝም ብሎ ሄደ ቢባል ነውር ነው። ዶሮ ተጠርቶ እንግዳ ሳይበላ እንደሚሄድ እንደማለት ከጅማ ላይ ጠንቀሽ በላሰ ከበጋዳ ስታት ይልሳምሰው እንኳን ሽማግሌ ዳኛ መመልሰው እንኳን ሽማግሌ ዳኛ መመልሰው ደጸናው ከእንግዲህ ታከተ የሆዷን ጠይቆ ማባሰናበት ደጸናው ከእንግዲህ ታከተ የሆዷን ጠይቆ ማባሰናበት I'm
ልጅነቴ ነው ጋዜጠኛ ታውቃላችሁ። ለእናንተ የተሰወረ ነገር የለም ልጆች ካልሆናችሁ በስተቀር። ግን አንጋፋዎቹ አብረን የነበሩ ከ30 ዓመት በላይ ሰራው ማለት ነው። የሬዲዮ ፋና መስራች ነው። 3 ነገሮች አሉ ዛሬ ማወራላችሁ። ኤልያስን በማግኘታችን በጣም እድለኛል። ኤልያስ ትልቅ ባለሙያ ነው። እኔ ከሙዚቃ ጋር የምሰራው ሬዲዮ ነው የምሰራው። ሬዲዮ 3 ነገሮች አሉት። የሰው ድምፅ፣ ሳውንድ ኢፌክት፣ ሙዚቃ በደንብ እንደምጠቀም ታውቃላችሁ። የምወደው የእነሱን ዘመን ሙዚቃ ነው። ኤልያስ ትልቅ ባለሙያ ነው። በዘመኑ ቋንቋ አይኮፈስም የምንለው አይካብድ የምትለው ሰው ቀላል በነሱ ቋንቋ ሚዳር ቸታታ ይባላል። ስሜ አክብሮን የመጣው ታግዞን የቆየው እና ከብዙ ሰዎች ጋር ሰርቻለሁ ኢንተርቪው። ከኤልያስ ጋር ተገናኝ ይቻላል። አሁን ሰፈሬ ስለሆነ አየዋለሁ። ሰው አያውቅም። ዛሬ ነው እዚህ ቁጭ ብለን ያወራነው እና በጣም ትሁት ነው። በጣም ትልቅ ባለሙያ ነው። ተፈጥሮ ትልቅ ድምፅ ከሰጠቻቸው ሰዎች አሉ። ሰዎች ሙዚቃ ሊወዱ ይችላሉ። ሙዚቃ ደግሞ የምትወዳቸው ሰዎች አሉ። አንዱ ኤልያስ ነው። እና እውነት ለመናገር የዛ ዘመን ሙዚቃ ታውቁታላችሁ። ለእናንተ ስነ ጽሁፉ ሙዚቃን ከእናንተ በላይ የሚያውቅ የዛ ዘመን ሙዚቃዎች የትም ዞረን እዛው ነው የምንመለሰው ታውቃላችሁ። እና እዛ ዘመን ውስጥ አንድ የምንጠለው ነገር የለም። ሁሉም በራሱ ቆመ፣ ሁሉም በራሱ ቀለም ያለው የኢትዮጵያ ሙዚቃ እነሱን ባይኖሩ ኖሮ አንዳንዴ ሲከፋኝ ጊዜ ያለ የት ነበር የሚሄደው እላለሁ። ምንድን ነበር ማድረገው እላለሁ። እዛ ከፍቼ ወደ ኋላ ዘመን ተመልሼ ጥሩ ነገር አዳምጣለሁ። ሊትሬቸርም ታውቃላችሁ፣ ሊትሬቸር እነሱ ጋር ያለው እና ኤልያስ በጣም ትልቅ ባለሙያ ነው። ደግሞ ዘና ብሎ እናንተ ብዙ ሲያዝናናችሁ የበለጠ ወደድኩት።